ሰበር ዜና የፊልድ ማርሻል ብርሃኑ ጁላ ቀኝ እጅና አማካሪ ከስልጣን ተነሱ። አማካሪው ጀነራል ከቀናት በፊት በአንድ መድረክ ላይ ተገኝተው የሰጡት አስተያየት አብይን ማስቆጣቱ ተነግሯል። ጦርነት ሰለቸን፣ አገር እየወደመች ነው ሲሉ መናገራቸው የመንግስት ሰዎችን እነ ጀነራሎችን ክፉኛ አበሳጭቷል። ወዲህ ደግሞ የህወሓት ኃይል በሁለት ተጨማሪ አቅጣጫዎች ግዙፍ የኃይል ስምሪት እያደረገ መሆኑ ታውቋል። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። አስቀድማችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። ትርምሱ ቀጥሏል። ከሰሞኑ እንደ አዲስ የአማራ ክልል ውጊያ በተጋጋለበት ወቅት እንዲሁም አዲስ ጦርነት ሊፈነዳ ይችላል ተብሎ በሚጠበቅበት በዚህ ወቅት ጀነራሉ ያሰሙት ንግግር 4 ኪሎን እያንቀጠቀጣት ነው። የፊልድ ማርሻሉ አማካሪ የሆኑት ጀነራል አለምሸት ደግፌ ከሰሞኑ ንግግራቸው በኋላ ከስልጣን መነሳታቸው ተረጋግጧል። በጦርነት እያደቀቀን ነው፣ ሀገር እየወደመች ነው፣ ሰራዊቱ ጦርነት ሰልችቶታል ያሉት ጀነራሉ የንግግራቸው በአብይና በብርሃኑ ጁላ አልተወደደላቸውም። በዚህም ከባድ እርምጃ ተወስዶባቸው ዝርዝሩን ይዘናል። የህወሓት ኃይሎች በተጨማሪ 2 ግንባሮች አዲስ ወታደራዊ እንቅስቃሴ መጀመራቸው ተሰማ። የህወሓት ጦር የኢትዮጵያን ወታደሮች ከጀርባ ለመውጋት በማሰብ የህዳሴው ግድብ ካለበት ቅርብ ርቀት ጦራቸውን እያሰፈሩ ስለመሆኑ ተጋልጧል። የመከላከያ ሰራዊት ደህንነት ቡድን ጥብቅ ክትትል እያደረገ ሲሆን በወልቃይት ጥቃት ለመፈጸም ያልተቻለው ቡድኑ ዞሮ በሌላ አቅጣጫ መከሰቱ አስደንጋጭ ሆኗል። ታደምጡታላችሁ። ብልጽግና የሃይማኖት ግጭት ለመቀስቀስ እየሰራ ነው ሲል ድርጅቱ 4 ኪሎን ከሰሰ። የአብይ አህመድ መንግስት እጅግ አስደንጋጭ ክስ ቀርቦበታል። የአርሲውን ጭፍጨፋ በዝምታ ያለፈው ብልጽግና አዲስ ዙር የሃይማኖት ግጭት ለመቀስቀስ እየሰራ ነው መባሉ እያነጋገረ ነው። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። ብልጽግና የሃይማኖት ግጭት ለመቀስቀስ እየሰራ ነው ሲል ድርጅቱ 4 ኪሎን ከሰሰ። የአብይ አህመድ መንግስት እጅግ አስደንጋጭ ክስ ቀርቦበታል። የአርሲውን ጭፍጨፋ በዝምታ ያለፈው ብልጽግና አዲስ ዙር የሃይማኖት ግጭት ለመቀስቀስ እየሰራ ነው መባሉ እያነጋገረ ነው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ትላንት ባወጣው መግለጫ ገዢው ስርዓት ህዝቡን እርስ በርስ ለማጋጨት የመጨረሻ ያለውን የሃይማኖት ካርድ እየተጠቀመ ነው ሲል ከባድ ክስ አቀረበ። ፓርቲው በቅርቡ በዳንግላና በባቲ ከተሞች የተፈጸሙትን የሃይማኖት አባቶች አሳዛኝ ግድያ በጽኑ በማውገዝ ምዕመናን ራሳቸውንና ሃይማኖታቸውን ከጥቃት እንዲጠብቁ ጥሪ አቅርቧል። በኢህአፓ መግለጫ መሰረት አገዛዙ ከስልጣን ከያዘበት ጊዜ አንስቶ ለዘመናት በወንድማማችነትና በመከባበር አብሮ በኖረው የኢትዮጵያ ህዝብ መካከል ግጭትና እልቂት እንዲፈጠር ሆን ብሎ ሲሰራ ቆይቷል። ይህ እኩይ ሴራው ባሰበው ልክ ህዝቡን ባለማጋጨቱ አሁን ላይ የሃይማኖት አባቶች ኢላማ ያደረጉ ጥቃቶችን እያባባሰ መምጣቱን ፓርቲው አስታውቋል። ለዚህም በቅርቡ በዳንግላ ከተማ በሁጥባ መስጂድ ኢማም የሆኑት ሼክ ሱፊያ መሐመድ ወደ ቤታቸው በመመለስ ላይ ሳሉ በጥይት ተመተው መገደላቸውን እንዲሁም ሰኔ 17 ቀን 2018 ዓ.ም በባቲ ከተማ የጉሃ ጽባህ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ የሆኑት ቄስ ፍሬው ሀብታሙ መኖሪያ ቤታቸው ውስጥ በተከፈተባቸው ተኩስ ህይወታቸው ማለፉን በአብነት ጠቅሷል። ከእነዚህ የቅርብ ጊዜ ክስተቶች በተጨማሪ ቀደም ሲል በወለጋና ባርሲ በኦርቶዶክስ ተዋህዶ ምዕመናንና አገልጋዮች ላይ የደረሰውን ግድያና መፈናቀል ፓርቲው በመግለጫው አስታውቋል። በተመሳሳይ በጦርነት ስም በመላው ኢትዮጵያ የሚገኙ አብያተ ክርስቲያናትና መስጂዶች ላይ የደረሰውን ውድመት እንዲሁም ፍትህ በጠየቁ ንጹሃን ላይ የተፈጸመው ስርዓት አገዛዙ የሃይማኖት ካርዱን ተግባራዊ እያደረገ ለመሆኑ በቂ ማሳያዎች ናቸው ተብሏል። በእምነት አባቶችና በምዕመናን ላይ የሚደርሰውን ጥቃት ለማስቆምና ፍትህ ለማስፈን የሚሰራ መዋቅር ባለመኖሩ ህዝቡ ተደራጅቶ ራሱንና እምነቱን ሊጠብቅ እንደሚገባ ኢህአፓ አሳስቧል። በተለይም የተደራጀ ጥቃት ሰለባ የሆኑት የኢትዮጵያ ኦርቶዶክስ ተዋህዶና የእስልምና እምነት ተከታዮች ከተደገሰላቸው የጥፋት ሴራ እርስ በርስ በመጠበቅ ታሪካዊ የወንድማማችነትና የመከባበር እሴታቸውን አጠናክረው እንዲቀጥሉ ፓርቲው አደራ ብሏል። ሲያጠናቅቅም ፓርቲው ለተገደሉት የሃይማኖት አባቶች ለሼክ ሱፊያ መሐመድና ለቀሲስ ፍሬው ሀብታሙ ቤተሰቦችና ወዳጅ ዘመዶች መጽናናትን ተመኝቷል። ቀጣዩ መረጃችን ፕሬዝዳንት ኢሳያስ አፈወርቂ መነጋገሪያ የሆነ ሹምሽር አደረጉ። ህገ መንግስትም ፓርላማም የሌላትን አገር በራሽን እንድትተዳደር ያደረጉት አዛውንቱ አምባገነን ከሰሞኑ ፍጹም ያልተጠበቀ ሹምሽር ማድረጋቸው ተሰምቷል። በህግደፍ የስልጣን መዋቅር ውስጥ ከኢሳያስ ቀጥሎ ያለውን ትልቁን ስልጣን የተሰጣቸው እኚህ ባለስልጣን የዓለምን ቀልብ ስበዋል። አዲሱ የሻዕቢያ ቁልፍ ሰው በእናታቸው ሞት ሀዘን ውስጥ ያሉትን ኢሳያስ አፈወርቂን ሊተኩ ይችላሉም
እየተባለ ነው። ከቀናት በፊት አቶ ጌታቸው ረዳ ኢሳያስ አፈወርቂ አርጅቷል፣ ባዮሎጂካሊ በህይወት የመቆየት እድሉ አጭር ነው ማለታቸው ይታወሳል። ከኢሳያስ ህልፈት በኋላ ኤርትራ እንደ ሀገር ልትቀጥል እንደማትችል አክለው ገልጸዋል። ይህ የጌታቸው የቢሆን ትንተና በተሰማ ማግስት ታዲያ የኢሳያስ ተተኪ ማን ነው ለሚለው ጥያቄ ፍንጭ የሰጠ ሹምሽር ተደርጓል። ቢቢሲ ትግረኛ ባወጣው ዘገባ ኢሳያስ አፈወርቂ አዲስ ስልጣን መስጠታቸው የገለጸ ሲሆን ይህ ስልጣን የኤርትራ ሁለተኛው ትልቅ ሹመት እንደሆነም ጠቅሷል። ይህንን ተከትሎ ታዲያ ኢሳያስ አፈወርቂ ካሁኑ ተተኪያቸውን እያዘጋጁ ነው ወይ የሚል ጥያቄን ፈጥሯል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የክልል ማስተዳደሪያዎችን ሚኒስተር ለተባለ መስሪያ ቤት አዲስ ኃላፊ መሾማቸውን በይፋ ተረጋግጧል። ከኤርትራ መንግስት መገናኛ ብዙሃን የተገኘውን መረጃ የጠቀሰው ቢቢሲ ትግርኛ አምባሳደር አብደላ ሙሳ ከፍተኛ ሚኒስትር በመሆን ስልጣኑን መረከባቸውን ጠቁመዋል። የኤርትራ መንግስት ከተመሰረተበት ጊዜ ጀምሮ የክልል ማስተዳደሪያዎችን ሚኒስተር እንደ መደበኛ ያልሆነ ወይም ዲፋክቶ ምክትል ፕሬዝዳንት ሆኖ እንደሚያገለግል የዜና ምንጩ የጠቆመ ሲሆን በዚሁ መሰረት ኢሳያስ ይፋ ያልተደረገ ምክትል ፕሬዝዳንት ሾመዋል ማለት ነው። አዲሱ ሹም ቀደም ሲል የአንበሳ ዞን አስተዳዳሪ ሆነው ሲያገለግሉ የቆዩ ናቸው። በሀገሪቱ የባለስልጣናትም ሆነ የከፍተኛ የመንግስት ሹማምንት ሹመት በይፋ እንዳይገለጽ ከተደረገ ዓመታት ተቆጥረዋል። ከወሬ ባለፈም ሹመቱ ለህዝብ የሚነገረው በዜና ዘገባዎች ላይ ነው። አርብ ዕለት በወጣው ዘገባ ታዲያ አብደላ ሙሳ የክልል ማስተዳደሪያዎች ሚኒስትር ሆነው ስለ ትምህርት በመከረ የዞን አስተዳዳሪዎችና የሌሎች የትምህርት ሚኒስቴር ኃላፊዎች ስብሰባ ላይ መሳተፋቸው ተጠቅሷል። የክልል ማስተዳደሪያዎች ሚኒስትር አምባሳደር አብደላ ሙሳ ባደረጉት የመክፈቻ ንግግር ህዝባዊ ግንባር በነጻነት ትግል ወቅት የኤርትራ መንግስት ደግሞ ከነጻነት በኋላ በትምህርት ዘርፍ ያደረጉትን ግዙፍ ጥረትና ኢንቨስትመንት ከጠቀሱ በኋላ የትምህርት አገልግሎትን አስፈላጊነት ከግምት ውስጥ በማስገባት ባለፈው ዓመት በሁሉም መንደሮች የቅድመ መደበኛ ትምህርት ተቋማት እንዲከፈቱ የተወሰደውን ተነሳሽነት ለማስቀጠል አስተዳዳሪዎች ትልቅ ኃላፊነት እንዳለባቸው አሳስበዋል ይላል የኤርትራ መንግስት መገናኛ ብዙሃን ዘገባ። ሚኒስትር አብደላ ካለፈው ወር ጀምሮ በተካሄዱት የነጻነት መታሰቢያና የሰማዕታት ቀን በዓላት ላይ በፕሬዝዳንት ኢሳያስ ግራ ጎን ተቀምጠው መታየታቸው ስልጣን ማግኘታቸውን የሚያመላክት ነበረ። እሳቸው ባለፈው ዓመት ግንቦት 24 ቀን በነጻነት ቀን በ87 ዓመታቸው ከዚህ ዓለም በሞት የተለዩትን የቀድሞውን ሚኒስትር ወልደ ሚካኤል ብርሃን በመተካት ነው ስልጣኑን የተረከቡት። አብደላ ሙሳ ይህንን ሹመት ከመቀበላቸው በፊት በሊቢያ የኤርትራ አምባሳደር የነበሩ ሲሆን ከነጻነት በኋላም የኢሚግሬሽን ኃላፊ ሆነው አገልግለዋል። መጀመሪያ ላይ ወደ ኤርትራ ነጻነት ግንባር የተሰለፉት አብደላ ከኤርትራ ነጻነት በፊት የኤርትራ ህዝባዊ ነጻነት ግንባር የማዕከላዊ ኮሚቴ አባል እንዲሁም በህዝባዊ አስተዳደር ውስጥ የጀማሂር ወይም ደግሞ የህዝባዊ ድርጅቶች ኃላፊ ሆነው ይንቀሳቀሱ እንደነበረ ይታወቃል። ይህ ወሳኝ የሆነው የክልል ማስተዳደሪያ ሚኒስቴሮች ቦታ መጀመሪያ ላይ የቀድሞ ህዝባዊ ነጻነት ግንባር ዋና ጸሐፊ በነበሩት በሟቹ ሮሞዳን መሐመድ ኑር ተይዞ የነበረው ነው። ከሳቸው በኋላ ደግሞ የቡድን 15 አባል በመሆን በፕሬዝዳንቱ ላይ አቋም በመውሰዳቸው ምክንያት በቁጥጥር ስር ውለው አሁንም በእስራት ላይ የሚገኙት መሐመድ አህመድ ሸሪፎ ለረጅም ዓመታት መርተውታል። ከሚኒስተር ሸሪፎ መታሰር በኋላ ቦታው ያለ ሚኒስተር ቆይቶ በመጨረሻም በ2013 ዓ.ም ከዚህ ዓለም በሞት ለተለዩት አቶ ወልደ ሚካኤል ገብረ ማርያም ተሰጥቶ ነበረ። በሌላው መረጃችን ደግሞ የህወሓት ኃይሎች በተጨማሪ 2 ግንባሮች አዲስ ወታደራዊ እንቅስቃሴ መጀመራቸው ተሰማ ይለናል። የህወሓት ጦር የኢትዮጵያን ወታደሮች ከጀርባ ለመውጋት በማሰብ የህዳሴው ግድብ ካለበት ቅርብ ርቀት ጦራቸውን እያሰፈሩ ስለመሆኑ ተጋልጧል። የመከላከያ ሰራዊት ደህንነት ቡድን ጥብቅ ክትትል እያደረገ ሲሆን በወልቃይት ጥቃት ለመፈጸም ያልተቸው ቡድኑ ዞሮ በሌላ አቅጣጫ መከሰቱ አስደንጋጭ ሆኗል። የታመኑ ወታደራዊና የስለላ ምንጮች እንደጠቆሙት ህወሓት በወልቃይት ግንባር ሊሰነዘር ያቀደው ጥቃት ሙሉ በሙሉ መክሸፉን ተከትሎ የትኩረት አቅጣጫውን ወደ ቤንሻንጉል ጉሙዝ ወይም ታላቁ ህዳሴ ግድብ አቅራቢያ በመቀየር አዲስ የጦርነት ቀጠና ለመክፈት እየተንቀሳቀሰ ነው። ዋና የወታደራዊ እንቅስቃሴ ማሳያዎች አንደኛ የምሽግ መለወጥ። ቡድኑ በኤርትራ አዋሳኝ ድንበሮች አካባቢ የነበሩትን ጠንካራ ምሽጎች በመተው ኃይሉን ወደ ሱዳን ድንበር እያሸሸ ይገኛል። ሁለተኛ የሱዳን አልቡርሃን እጅ። ከሱዳኑ የጦር መሪ ጀነራል አልቡርሃን ጋር በማበር በብሉ ናይል በኩል ጥቃት ለመሰንዘር የትጥቅና የሎጂስቲክ ድጋፍ እየወሰደ ነው። ሶስተኛ ስትራቴጂካዊ መደናገጥ። የወልቃይትን የአማራ ልዩ ኃይልና የመከላከያ ግንባር መጣስ እንደማይቻል ሲረዳ ትኩረት ለማስቀየርና ዓለም አቀፍ ትኩረት ለመሳብ ወደ ግድቡ አቅራቢያ ለመጠጋት ማቀዱን ያሳያል።
ይህ የህወሓት አዲስ እንቅስቃሴ ወታደራዊ ጥበብ የጎደለውና ፍጹም የሆነ ስትራቴጂካዊ ስሌት ስህተት ቡድኑ ካለፉት ሽንፈቶች አለመማሩን የሚያሳይ ሲሆን ይህ ጦርነት ከመጀመሩ በፊት የኢትዮጵያ መንግስት 100% በበላይነት እንደሚያጠናቅቀው ምንም ጥርጥር የለውም። የህወሓት የስትራቴጂክ ለውጥና የቤንሻንጉል ጉሙዝ ወይም ብሉ ናይል እቅድን ለምን ወደ ፍጹም ሽንፈት እንደሚመራቸው የሚያሳዩ ሶስት ዋና ዋና ወታደራዊ ምክንያቶች። አንደኛ፣ የጂኦግራፊና የሎጂስቲክ ወጥመድ። ከኤርትራ ድንበር ምሽግን ለቆ ኃይልን ወደ ሱዳን ማዛወርና በረጅም ርቀት የቤንሻንጉልን ምድር ለመውረር መሞከር በወታደራዊ ሳይንስ ራስን ለከበባ አሳልፎ መስጠት ነው። የሱዳን የውስጥ ትርምስ በአስተማማኝ ሁኔታ የሎጂስቲክ መስመር ለመዘርጋት አይፈቅድም። ሰራዊቱ በረሃማና ክፍት በሆኑ ቦታዎች ላይ ረጅም ርቀት ሲጓዝ ለኢትዮጵያ አየር ኃይልና ድሮኖች ቀላል ኢላማ መሆኑ የማይቀር ነው። ሁለተኛ፣ የሀገር መከላከያ ሰራዊት ስትራቴጂካዊ ዝግጁነት። የኢትዮጵያ መንግስት የታላቁ ህዳሴ ግድብና የቤንሻንጉል ጉሙዝ አካባቢን የብሔራዊ ደህንነት ቀይ መስመር ወይም ሬድ ላይን አድርጎ ነው የሚመለከተው። በዚህ ቀጠና ላይ የሰፈረው የኢትዮጵያ መከላከያ ሰራዊት እጅግ ዘመናዊ የታጠቁ የአየር መከላከያዎችን የገነቡና ለማንኛውም አይነት የውጭና የውስጥ ጥቃት ፈጣን ምላሽ መስጠት የሚችሉ ልዩ ክፍለ ጦሮች ናቸው። ህወሓት ወደዚህ ወጥመድ መግባት ማለት ዝግጁ ሆኖ ከሚጠብቀው እጅግ ግዙፍ ወታደራዊ ኃይል ጋራ መጋጨት ማለት ነው። ሶስተኛ፣ ከአልቡርሃን ጋራ የተደረገው ጥምረት ውድቀት ነው። የሱዳኑ መሪ አልቡርሃን ራሳቸው በሀገራቸው ካለው የድጋፍ ፈጣን ተንቀሳቃሽ ኃይል ጋራ በገጠሙት የእርስ በርስ ጦርነት ህልውናቸው አደጋ ላይ ወድቋል። ራሱን ማዳን ያልቻለ ኃይል ለህወሓት የሚሰጠው የጦር መሳሪያና ስትራቴጂካዊ ድጋፍ ስኬታማ ሊሆን አይችልም። እንዲያውም ይህ የህወሓት ስምምነት የኢትዮጵያን ህዝብ ይበልጥ የሚያስቆጣና የመንግስትን ህጋዊ እርምጃ ዓለም አቀፍ ተቀባይነት የሚያሳጣው ነው። ሌላኛው መረጃችን ትርምሱ ቀጥሏል ይለናል። ከሰሞኑ እንደ አዲስ የአማራ ክልሉ ውጊያ በተጋጋለበት ወቅት እንዲሁ አዲስ ጦርነት ሊፈነዳ ይችላል ተብሎ በሚጠበቅበት በዚህ ወቅት ጀነራሉ ያሰሙት ንግግር 4 ኪሎን እያንቀጠቀጣት ነው። የፊልድ ማርሻሉ አማካሪ የሆኑት ጀነራል አለምሸት ደግፌ ከሰሞኑ ንግግራቸው በኋላ ከስልጣን መነሳታቸው ተረጋግጧል። በጦርነት እየደቀቅን ነው፣ ሀገር እየወደመች ነው፣ ሰራዊቱ ጦርነት ሰልችቶታል ያሉት ጀነራሉ የንግግራቸው በአብይና በብርሃኑ ጁላ አልተወደደላቸውም። በዚህም ከባድ እርምጃ ተወስዶባቸዋል። ትርምሱ ወደ መከላከያ ጀነራሎችም አምርቷል። በአማራና ኦሮሚያ ክልሎች ያለው ግጭት እየተራዘመ በሄደ ቁጥር ጦርነትን የሚቃወሙ ጀነራሎች ብቅ ብቅ እያሉ ነው። ደርግ ከሻዕቢያና ህወሓት ታጣቂዎች ጋር በሚዋጋበት ወቅት በተለይም በመጨረሻዎቹ ወቅት ላይ የደርግ ወታደራዊ መኮንኖች በጦርነቱ መሰላቸታቸውንና የሚደረገውን ውጊያም የአንድን ግለሰብ ስልጣን ለማጽናት የሚደረግ ነው በማለት ደርግን ይክዱና ይኮበልሉ ነበር። ታሪክ ራሱን ይደግማል እንዲሉ ታዲያ ይህ ክስተት አሁንም እየተፈጠረ ይመስላል። ላለፉት 8 ዓመታት አገሪቱ በጦርነት ውስጥ ትገኛለች። ትግራይ፣ አማራ፣ ኦሮሚያ፣ ቤንሻንጉል፣ አፋር ከፍተኛ ውድመትን ያስከተሉ ውጊያዎችን ያስተናገዱ ክልሎች ናቸው። መንግስት ጦርነቶቹን በፖለቲካዊ ንግግር ከመፍታት ይልቅ ወታደራዊ እርምጃን ብቻ አማራጭ ማድረጉ የሰራዊቱን ጀነራሎች ልብ እያሸፈተ ነው። ልባቸውን ካሸፈቱ ጀነራሎች መካከል የፊልድ ማርሻሉ አማካሪ ጀነራል አለምሸት ደግፌ አንዱ ናቸው። ጀነራሉ ከሰሞኑ በነበረ አንድ መድረክ ላይ 8 ዓመት ሙሉ ተዋጋን። የሀገር ሀብት ከማውደም ውጪ ምንም የምንፈጥረው ነገር የለም። ጦርነት ውስጥ በቆየን ቁጥር ሰራዊቱ እየተሰላቸ ነው በማለት ተናግረዋል። ይህ ቦምብ የሆነ የጀነራሉ ንግግር በብሔራዊ ቴሌቪዥን ከተላለፈ በኋላ አብይ አህመድና ፊልድ ማርሻሉ በንግግሩ ደስተኛ ለመሆናቸው ተዘግቧል። ይህንን ተከትሎ ጀነራሉ ላይ አፋጣኝ እርምጃ የተወሰደ ሲሆን ለጊዜው ከስልጣን ታግደው እንዲቆዩም መወሰኑ ታውቋል። ክቡራትና ክቡራን የአዲስ ሚዲያ ፖስት ቤተሰቦቻችን ለሰዓቱ የተዘጋጀው መረጃ ይህንን ይመስል ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።